ከ11,000 ዓመታት በፊት ሰዎች ትላልቅ የድንጋይ ሕንፃዎችን መገንባት ይችሉ ነበር? ይህ ጥያቄ ለብዙ ዓመታት መልስ የሌለው ነበር። ነገር ግን በቱርክ የተገኘ አንድ የጥንታዊ ቦታ የታሪክ መጽሐፍትን ቀየረ። ይህ ቦታ ጎቤክሊ ተፔ ተብሎ ይጠራል። እዚህ ስፍራ ግዙፍ የድንጋይ ምሰሶዎች በክብ ቅርጽ ተደርድረው ይገኛሉ። ከእነሱም ላይ የአንበሳ፣ የቀበሮ፣ የእባብ፣ የንስር እና የሌሎች እንስሳት ቅርጾች ተቀርጸዋል። የአርኪኦሎጂ ጥናቶች ይህ ቦታ ከ11,000 ዓመታት በፊት እንደተገነባ ያሳያሉ። ይህም ከግብፅ ፒራሚዶች እና ከስቶንሄንጅ በፊት መሆኑን ያመለክታል። ታዲያ በዚያን ዘመን ዘመናዊ መሳሪያ በሌለበት ጊዜ ይህን ያህል ታላቅ ሕንፃ ማን ገነባው? ለምንስ ተገነባ? በሚቀጥለው ክፍል የዚህን አስደናቂ ታሪክ እንመለከታለን። በ1994 ዓ.ም ጀርመናዊ የአርኪኦሎጂ ባለሙያ ክላውስ ሽሚት በደቡብ ምስራቅ ቱርክ የሚገኘውን ቦታ ሲመረምር ዓለምን ያስደነቀ ግኝት አገኘ። በመጀመሪያ ሰዎች ይህ ቦታ ተራ ኮረብታ ብቻ እንደሆነ ያስቡ ነበር። ነገር ግን ሲጀመር ግዙፍ የድንጋይ ምሰሶዎች አንድ በአንድ መውጣት ጀመሩ። አንዳንዶቹ ምሰሶዎች እስከ 5 ሜትር የሚደርሱ ቁመትና ብዙ ቶን ክብደት ነበራቸው። በእነሱም ላይ የአንበሳ፣ የቀበሮ፣ የእባብ፣ የዱር አሳማ፣ የንስር እና የሌሎች እንስሳት ምስሎች በጥንቃቄ ተቀርጸዋል። ይህ ግኝት ባለሙያዎችን አስደነቀ፣ ምክንያቱም በዚያን ዘመን ሰዎችና ግብርናን በስፋት እንዳልጀመሩ ይታመን ነበር። ነገር ግን ይህን ያህል ትልቅ ሕንፃ ለመገንባት ብዙ ሰዎች መተባበር፣ እቅድ ማውጣትና ትልቅ የሥራ ድርጅት ያስፈልጋል። ይህም የሰው ልጅ ስልጣኔን የምንረዳበትን ታሪክ እንደገና እንድንመለከት አድርጎናል። ታዲያ ጎቤክሊ ተፔ ቤተ መቅደስ ነበር ወይስ ሌላ ዓላማ ነበረው? ጎቤክሊ ተፔ በትክክል ለምን እንደተገነባ እስከ ዛሬ ድረስ በሙሉ አይታወቅም። ብዙ የአርኪኦሎጂ ባለሙያዎች ይህ ቦታ ለሃይማኖታዊ ስነ ስርዓቶች ወይም ለማህበራዊ ስብሰባዎች ይጠቀም ነበር ብለው ያምናሉ። በዚህ ቦታ የተገኙት ግዙፍ ቅርጽ ያላቸው ድንጋዮች ወይም ምሰሶዎች በክብ ቅርጽ ተደርድረዋል። አንዳንዶቹ በሰው እጆችና ቀበቶ የሚመስሉ ቅርጾች ተቀርጸውባቸዋል። ይህም ምናልባት ሰውን ወይም አምሳያዊ ምልክትን ያመለክት ይሆናል። አስገራሚው ነገር ግን ይህ ቦታ ከተጠቀሙበት በኋላ በራሳቸው ሰዎች በአፈርና በድንጋይ ተሸፍኖ እንደተቀበረ መሆኑ ነው። ለምን እንዲህ አደረጉ? ምንም በእርግጠኝነት አይታወቅም። አንዳንድ ተመራማሪዎች ይህ የተደረገው ቦታውን ለመጠበቅ ወይም ስነ ስርዓታቸው ሲያበቃ በስርዓት ለመዝጋት ሊሆን ይችላል ብለው ይገምታሉ። ነገር ግን ይህን የሚያረጋግጥ ትክክለኛ ማስረጃ ገና የለም። ታዲያ ይህ ቦታ የጥንታዊ ሰዎች የአምልኮ ማዕከል ነበር ወይስ ገና ያልተገኘ ሌላ ምስጢር ይዞ ይሆን? ዛሬ ጎቤክሊ ተፔ በዓለም ላይ ከሚገኙት እጅግ ጠቃሚ የአርኪኦሎጂ ቅርሶች አንዱ ነው። በ2018 ዩኔስኮ ይህን ቦታ በዓለም ቅርስ ዝርዝር ውስጥ አስቀምጦታል። ዛሬም የአርኪኦሎጂ ባለሙያዎች በዚህ ቦታ ላይ ጥናታቸውን ቀጥለዋል፣ እናም አዳዲስ ግኝቶች እየተገኙም ይገኛሉ። ነገር ግን እስከ ዛሬ ድረስ አንዳንድ ጥያቄዎች መልስ አላገኙም። እነዚህ ግዙፍ የድንጋይ ምሰሶዎች እንዴት አንቀሳቀሷቸው? ቦታው በትክክል ለምን ተገነባ? ከተጠቀሙት በኋላ ለምን በአፈር ሸፈኑት? ብዙ ተመራማሪዎች ይህ ቦታ የሰው ልጅ ቀደምት የአምልኮ ማዕከል እንደነበር ያምናሉ። ነገር ግን የተወሰኑ ዝርዝሮች ገና አልተረጋገጡም። ጎቤክሊ ተፔ የሰው ልጅ ታሪክ ከእኛ የምናስበው በላይ ውስብስብ እንደነበር የሚያሳይ አስደናቂ ቦታ ነው። እርስዎስ ምን ያስባሉ? ጎቤክሊ ተፔ በእርግጥ የጥንታዊ የአምልኮ ቦታ ነበር ወይስ ያልተፈታ ሌላ ምስጢር ይዞ ይሆን? አስተያየታችሁን በኮመንት ላይ ያጋሩ። ቪዲዮውን ከወደዳችሁት ላይክ ያድርጉ። እንዲሁም ለተጨማሪ የታሪክና የአርኪኦሎጂ ቪዲዮዎች ቻናሉን ሰብስክራይብ ማድረግን አይርሱ። በሚቀጥለው ቪዲዮ አስደናቂ የታሪክ ጉዞ እንገናኝ። ሰላም።